ሰላም ጤና ይስጥልኝ፣ እንደምን አላችሁ? ወደ ቻናላችን እንኳን በደህና መጣችሁ። የወሊድ መቆጣጠሪያ ከተጠቀምኩ በኋላ ልጅ መውለድ አልችልም። በማህፀን የሚቀመጠው መሳሪያ ወደ ሆድ ዕቃ ይገባል። የወር አበባ ሲቀር ደሙ ሆድ ውስጥ ይከማቻል። እነዚህ ጥያቄዎችና ሌሎች በርካታ የተሳሳቱ አመለካከቶች በማህበረሰባችን ውስጥ ይደጋገማሉ። ዛሬ ስለ ተፈጥሯዊና ዘመናዊ የቤተሰብ ምጣኔ አይነቶች፣ ጥቅሞቻቸው፣ የጎንዮሽ ጉዳቶቻቸውና ስለ እነዚህ የተሳሳቱ አመለካከቶች ሳይንሳዊ እውነታውን በጥቅል ይዤላችሁ መጥተናል። እስከ መጨረሻው አብራችሁን ቆዩ። እርግጠኛ ነኝ ከዚህ ቪዲዮ በኋላ ሙሉ እውቀቱን ታገኛላችሁ። በመጀመሪያ የቤተሰብ ምጣኔ መንገዶች በሁለት ትልልቅ ክፍል እንከፍላቸዋለን፣ ተፈጥሯዊና ዘመናዊ። ተፈጥሯዊ የምንላቸው መንገዶች የካላንደር ዘዴ ወይም ካላንደር ሜትድ የወር አበባ ቀናትን በመቁጠር የእርግዝና ቀናትን ኦቭሌሽን ዳይስ በማወቅ በእነዚያ ቀናት ከግንኙነት መታቀብ፣ የሰውነት ሙቀትና የማህፀን ፈሳሽን በመመልከት እርግዝናን ማዘግየት፣ የእርግዝና ቀናትን መለየት፣ ከማህፀን ውጪ ዘርን ማፍሰስና ሙሉ በሙሉ ከግንኙነት መታቀብ ያጠቃልላሉ። የተፈጥሯዊ መንገዶች የጎንዮሽ ጉዳት ወይም ድክመቶች። እነዚህ መንገዶች ለአቆጣጠር ምቹ አይደሉም። በተለይም የወር አበባ የሚዛባባቸውና መደበኛ ያልሆነ ዑደት ያላቸው ሴቶች ላይ በቀላሉ ሊያሳስቱና ላልተፈለገ እርግዝና ሊዳርጉ ይችላሉ። ሁለተኛው ደግሞ ዘመናዊ የቤተሰብ ምጣኔ መንገዶች ናቸው። እነዚህ በሁለት ይከፈላሉ። የረዥም ጊዜና የአጭር ጊዜ የወሊድ መቆጣጠሪያዎች እንላቸዋለን። ብዙ ጊዜ የረዥም ጊዜዎቹ 99% እርግዝናን የመከላከል ከፍተኛ ብቃት አላቸው። አንደኛ የረዥም ጊዜ መቆጣጠሪያዎችን እናያለን። IUCD ወይም ትራይቱራይን ኮንትራሴፕቲቭ ዲቫይስ በመባል የሚታወቀው በማህፀን የሚቀመጥ ነው። ምንም ንጥረ ነገር ወይም ሆርሞን የሌለውና እስከ 12 ዓመት የሚያገለግል ሲሆን በሀገራችን በብዛት ይገኛል። በተጨማሪም ንጥረ ነገር ወይም ሆርሞን ያለው IUCDም አለ። የጎንዮሽ ጉዳት የወር አበባ መብዛት ሊኖር ይችላል። እንዲሁም የዳሌ ህመም ወይም PID ወይም ደግሞ የአባላዘር በሽታ ላለባቸው ሴቶች አይሰጥም። ኢምፕላንት የሚባለው ደግሞ በክንድ ቆዳ ስር የሚቀበሩ አሉ። ባለ አንድ ዘንግ ኢምፕላኖን 68 ሚሊግራም ንጥረ ነገር ያለውና ለ3 ዓመት የሚያገለግል ሲሆን ባለ ሁለት ዘንግ 150 ሚሊግራም ንጥረ ነገር ያለውና ለ5 ዓመት የሚያገለግል ናቸው። እነዚህ ንጥረ ነገራቸው አንድ አይነት ሆኖ እያለ ግን መጠኑና ጊዜው ነው የሚለያየው። የጎንዮሽ ጉዳታቸውም አንድ አይነት ነው። የወር አበባ መዛባት፣ መብዛት፣ መቅረት እና ደግሞ የተወሰነ ያልተጋነነ ራስ ምታት ሊያስከትሉ ይችላሉ። ሁለተኛው የአጭር ጊዜ መቆጣጠሪያዎች ናቸው። የቀን ተቀን እንክብሎች ፒልስ በየቀኑ የሚወሰዱ ናቸው። ለምታጠባና 0.03 ሚሊግራም ፒኦፒ የሚባለው ማለት ነው ከወለደች እስከ 6 ወር ድረስ የሚሰጡ ናቸው እነዚህኞቹ። በተጨማሪም 0.75 ሚሊግራም ንጥረ ነገር ያላቸው ደግሞ ለማታጠባ እናት የሚሰጡ አሉ። የጎንዮሽ ጉዳታቸው እነዚህ ከተረሱ እርግዝና ሊከሰት ይችላል። ማቅለሽለሽና ራስ ምታት ሊኖራቸው ይችላል። እነዚህ አሁን ችግራቸው ምንድነው? ብዙ ጊዜ እናቶች ግንኙነት ከሌለ ያቋርጧቸዋል። ስለዚህ ሁሌም ግንኙነት ቢኖርም ባይኖርም መወሰድ አለባቸው ማለት ነው። ማቋረጥ አይቻልም። ሙሉ ወሩን መውሰድ አለብን። በየ3 ወሩ የሚሰጥ መርፌ ወይም ዲፖ በመባል የሚታወቀው ደግሞ 150 ሚሊግራም ንጥረ ነገር አለው። ንጥረ ነገሩ ከመብዛቱና ጊዜው በመርፌ ከመሆኑ ውጪ ከነዛኞቹ ንጥረ ነገሩ አንድ አይነት ነው። በራስ ጊዜ የሚወሰድ መርፌ ወይም ሰልፍ ኢንጀክሽን በቅርብ ጊዜ የመጣ ጊዜ ለሌላቸው ሴቶች በራሳቸው እንዲወስዱ ታስቦ የተዘጋጀ 104 ሚሊግራም ንጥረ ነገር ያለው መርፌም አለ። የጎንዮሽ ጉዳታቸው የመርፌ መቆጣጠሪያዎች የክብደት ለውጥ፣ የወር አበባ መዛባት፣ መቅረት፣ የእርግዝና ማዘግየትና የአጥንት መሳሳት ሊያስከትሉ ይችላሉ። በተጨማሪም ኮንዶም ከበሽታና እርግዝና የሚከላከል ነው እና የድንገተኛ ጊዜ የወሊድ መቆጣጠሪያ እንክብሎች አሉ። አሁን ደግሞ ሁል ጊዜ ከሚጠየቁ ዋና ዋና ጥያቄዎችና የተሳሳቱ እይታዎች መካከል የስድስቱን ሳይንሳዊ መልስ እኔ ጥያቄ ቁጥር 1 የወር አበባ ሲቀር ደም ሆድ ውስጥ ይጠራቀማል? መልስ በፍጹም አይጠራቀምም። የወሊድ መቆጣጠሪያው
እንቁላል እንዳይመረት ስለሚያደርግ ነው እንጂ ማህፀን ውስጥ የሚከማች ምንም አይነት ደም አይኖርም። ጥያቄ ቁጥር 2 መቆጣጠሪያውን ካቆምን በኋላ በስንት ጊዜ እርግዝና ሊከሰት ይችላል? መልስ በማህፀን የሚቀመጠው አዩሲዲ ከወጣ በኋላ ምንም አይነት ማዘግየት የለውም ንጥረ ነገር ስለሌለው። በክንድ ስር የሚቀበሩት እስከ 3 ወር፣ የመርፌ መቆጣጠሪያው ደግሞ ከ6 ወር እስከ 1 ዓመት ሊያዘገይ ይችላል። ጥያቄ ቁጥር 3 በማህፀን የሚቀመጠው ወይም የክንዱ መቆጣጠሪያ ሰውነት ውስጥ ይጠፋል? መልስ በፍጹም አይጠፋም። የክንዱ ከአቀማመጥ መራቅ ወይም ከክብደት መጨመር ጋር ተያይዞ በስጋ ሊሸፈን ይችላል። ቢሆንም እንኳን በአልትራሳውንድ ታይቶ በቀላሉ ሊወጣ ይችላል። ጥያቄ ቁጥር 4 የመርፌ መቆጣጠሪያ መሃን ያደርጋል? መልስ በፍጹም መሃንነት አያመጣም፣ እርግዝና ለተወሰነ ጊዜ ማራዘም እንጂ። ጥያቄ ቁጥር 5 በማህፀን የሚቀመጠው ወይም አዩሲዲ አልፎ ወደ ሆድ ዕቃ ይገባል? መልስ የሆድ ዕቃ እና ማህፀን የተለያዩ ክፍሎች ስለሆኑ አልፎ የሚገባበት ምንም አይነት መንገድ ወይም አጋጣሚ የለም። ጥያቄ ቁጥር 6 የወሊድ መቆጣጠሪያዎች ካንሰር ያስከትላሉ? መልስ ካንሰር እንደሚያመጡ የሚያሳይ ምንም አይነት ሳይንሳዊ ጥናት የለም። በጥቂት ሴቶች ላይ ግን የስሜት መቀነስ፣ የፀባይ ለውጥ ወይም የአለርጂ ባህሪ ሊታይ ይችላል። በአጠቃላይ ለእናንተና ለቤተሰባችሁ ተስማሚ የሆነውን የወሊድ መቆጣጠሪያ መንገድ ለመምረጥ በአቅራቢያችሁ ወደሚገኝ የጤና ተቋም በመሄድ ከጤና ባለሙያ ጋር መማከር ተመራጭ ነው። የዛሬው መረጃችን ይህንን ይመስል ነበር። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። ለሌሎችም እንዲደርስ ሼር አድርጉ። ለተጨማሪ ጥያቄ ወይም አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ እመልሳለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለተከታተላችሁኝ አመሰግናለሁ። ቪዲዮውን ስለተከታተላችሁ አመሰግናለሁ። ሰላም ጤና ይስጥ